ተሰማ በታላቅ ደስታ ከሞገስሽ ብዛት ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ ሰላም ለኪ እያለ ሐረና ወርቆስ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ 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 የምስራችን ቃል ምስር ተሸክሞ ገብርኤል ተላከ ሊያረጋጋት ደግሞ እርጋታን ተሞልታ እርጋታን ተሞልታ ነገሩን መርምራ የመልአኩን ብስራት ሰማች በተራ ሰላም ለኪ እያለ ሰላም ለኪ እያለ ሐረና ወርቆስ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ይደሰታል እንጂ መንፈሱ በአምላኬ በምስጋና ሳደርስ ተንበርክኬ ሐሳቡን በቅጽበት ሌላ መች ያስባል የኔ ልጅን መውለድ እንዴት ይቻለኛል ሰላም ለኪ እያለ ሰላም ለኪ እያለ ሐረና ወርቆስ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ 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 ሰራዊተ ሰራዊተ መላእክት ሰራዊተ ሰራዊተ መላእክት ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ሰራዊት መላእክትሙ ሰራዊት መላእክትሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ሰራዊት መላእክትሙ ሰራዊት መላእክትሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ለመድኃኔ ዓለም ይቃወሙ ሰራዊት መላእክትሙ ሰራዊት መላእክትሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ትንሽ ከፍ አድርጎ እስቲ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ሰራዊት መላእክት ሰራዊት መላእክት ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ
ቅዱሳን እግዚአብሔር አምላካችን ወዶና ፈቅዶ ለነፍሳችን ቀለብ ለመንፈሳችን ምግብ ይህንን የመሰለ መንፈሳዊ ሲሳይ አዘጋጅቶ ኃጢአታችንን ይቅር ብሎ በደላችንን ትቶ በተቀደሰች ስፍራው በክብሩ አደባባይ በሰሚነሽ ኪዳነ ምሕረት ደጅ የሰበሰበን አምላክ ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ። የቤተ ክርስቲያን ሕልውናዋ ቅድስት ሥላሴን ማመስገኗ ነው። በአምላካችን በልዑል እግዚአብሔር ፈቃድ በወላዲተ አምላክ በድንግል ማርያም ቸርነት ይህንን ምስጋና እንድናመሰግን በቅድስናው የጠራን አምላክ ክብር ምስጋና ይግባው። አሁን አባቶቻችን እየመሩ እኛ እየተከተልን ለስሉስ ቅዱስ የሚገባ ሰማያዊ ምስጋና እናመሰግናለን። ወደ አባቶቻችን ምስጋና እንሄዳለን። ሁላችሁ በምስጋና ተባበሩ። ይህንን ዓለም ያሳየን አምላክ ክብር ምስጋና ይግባው። አሜን አሜን። ወክብር ለስሉስ ቅዱስ ይደሉ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜኒ ወዘልፈኒ ወለዓለም አሜን። ስብሐት ወክብር ለስሉስ ቅዱስ ይደሉ። በአንድነቱ በሦስትነቱ ሲወደስ ሲሰለስ ሲቀደስ ለሚኖረው ጌታ ለአንድነቱ ምንታዌ ለሦስትነቱ ርባኤ ለሌለው ጌታ ይህንን ዓለም የፈጠረ የፈጠረውን ፍጥረት የሚገዛ የፈጠረውን ፍጥረት ለሚያሳልፍ ለቅድስት ሥላሴ ለዘመኑ ሕልፈት ለመንግሥቱ ሽረት ለሌለበት አምላክ እርሱ ብቻውን ኃያል እርሱ ብቻውን ገናና ሆኖ ለሚኖረው ለቅድስት ሥላሴ ሰውና መላእክትን እንዲያመሰግኑት የፈጠረ ምግበ ሥጋ ምግበ ነፍስን ላዘጋጀ ለቅድስት ሥላሴ ለማይለዋወጥ ለሥላሴ አኗኗር ክብርና ምስጋና አምልኮትና ውዳሴ ይገባዋል እያሉ ነው አባቶቻችን ቅድስት ሥላሴን ያመሰገኑት። እኛም አባቶቻችንን ተከትለን እውነት ነው ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ክብር ምስጋና ይገባቸዋል እያልን ያመሰገንነው። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ክብር ምስጋና ለአምላካችን ለቅድስት ሥላሴ ይሁን። የንግሥና ዙፋኑን በኪሩቤል ጀርባ ላይ ዘርግቶ ለሚመሰገነው አምላክ ለቅድስት ሥላሴ ክብር ምስጋና ይግባው። ኪሩቤል መንፈሳውያን ሰራዊቱ የቅድስት ሥላሴን የእሳት ዙፋን ተሸክመው ከአንደኛው የዓለም ገጽ ወደ ሌላው የዓለም ዳርቻ በክንፎቻቸው እያበሩ ለዓይኖቻቸው እረፍት ለሽፋሽፍቶቻቸው እንቅልፍ ሳያስፈልጋቸው አንዱም ለአንዱ ቅዱስ 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 እያሉ ያመሰግኑታል። በሁለቱ ክንፎቻቸው እግሮቻቸውን ይሸፍናሉ፣ በሁለቱ ክንፎቻቸው ፊቶቻቸውን ይሸፍናሉ። በርባሮስ መሠረት አርያም ቁመት የማይባልልን ታላቅ አምላክ አንተ ነህ እያሉ ቅድስት ሥላሴ ያመሰግኑታል። የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ካህናትም ይህንን ሰማያዊ ምስጋና ተስፋ እንድናደርገው በቀንና ሌሊት በብርሃንና በጨለማ እንድንናፍቀው ከምስራቅ አንስተው ወደ ምዕራብ ከሰሜን አንስተው ወደ ደቡብ አዜቡን፣ ሌቡን፣ ባሕሩን፣ መሱን በሁሉም አቅጣጫ እየዞሩ በመስቀላቸው እየባረኩ በአንደበታቸው እያመሰገኑ ሀገራችን ኢትዮጵያን ዳሯን እሳት መሃሏን ገነት አድርጎ እንዲጠብቃት ሕዝቦቿ እንዳይንገላቱ እንዲመቻቸው የተሰደዱ እንዲረጋጉ ያዘኑ እንዲጽናኑ እመብርሃንን እየለመኑ በመስቀላቸው እየባረኩ በጌታችን በመድኃኒታችን
በኢየሱስ ክርስቶስ ስልጣን ከአምላካችን እያስታረቁ ስለሚባርኩ